ይሄ ነው ሁሉም እዛ እንትን ይላል። አፊኒኒ እዚህ እኔ የወንድ ልጅ እባላለሁ። ኧረ በቃ ቡቡዬ የኔ እናት አንቺ የወንዱ አፊኒኒ ማለት ነው። እኔን እኮ አፈሽ እኔ እንደዚህ የታውቃለህ እኔ ታውቃለሁ እንደዚህ ነገር አላውቅም እኮ ወይ መድኃኒዓለም ምን እንደተፈጠረ ልንገር። እሺ ሶሎ የዚች ልጅ ነገር እኔ አላማረኝም። የስንቱን አስለቅሳለች፣ የስንቱን ባለባት ተውስላ ያፊኒኒ በእኔና በሷ ምናምን ነገር ሲላት እሺ ብዬ እየጠበኩ አንድ ዲ የማይባል ከሰማይ ይሁን ከምድር ቢመጣና ምን ቢላጠሩ ነው አንቺን አይደል እንዴ የምጠብቅ ሳምራዊት አቶ ነኳ መቼም እንዲህ ያላለ እንደዚህ ቁጭ ብለው ቡና ያፍሉ እንቀጣችኋለን። ስሙ ሁለተኛ ሁለተኛ የማይቀጡ በነገራችን ላይ ማለት ነው። አታስቡ ጋይስ ደግሞ ስሙ ልንገራችሁ። አንዴ ስሙ በጠፋችሁ አቤል ወይ ካልሆነ ውጡና አውራቸው እንዴ ምንድነው እንትን አይደለም እንዴ ይኸውላችሁ አንደኛ ሁለተኛ የሚቀጣው ማለት የአንደኛውን ግማሽ ስኮር ከሆነ ብቻ አይቀጣ። ለምሳሌ እኔ አሁን 20 ሺህ ብገባ ሁለተኛ 10 ሺህ ገብቶ ብቻ ነው የማይቀጣ። እና በአጭሩ ለምን ሁላችሁም ተቀጧጥኝም ከደበረሽ አይደለም እንደ ድንገት በ500 ወይ በ1000 ብትበልጪ ልቀጣ አንቺ 2000 ከሆንሽ ማለት ነው እኛ ቢያንስ 1000 መሆን አለበት ማለት ነው። አይ 3000 1000 ትሆናለህ። ከዛ በኋላ ግን 4000 ቢሆን ይሄ 2000 አሁን እኔ 1400 አይደለ እንዴ እኔ 1400 ሆኝም ልቀጣ ማለት እኮ 1400 እነሱ መጨረሻ ላይ 100 ስቴፕ ቢያደርጉን ይልቀጣ። አቤል አሁን ሁለተኛውም ባትል ይኖረዋል ማለት ነው። ገባ? ሶስተኛውም ሁለተኛውም አንደኛውም ባትል ይኖራል። ለምን ግብ ይበዛብኛል? ፈሪ ሲያስጠላ። እሺ እንሞክረው። ግማሽ ስኮር ጋይስ 1000 ግማሽ ስኮር እሺ ሰው ቢመኝህም ወይኔ እሺ እኔ ምን ላድርግ? አፌ ላይ በጣም ያዝኝ። መግሊያል ነይ እንዴት ነህ አባቴ? እንኳን አደረሰሽ። ሶሎ አንዴ ግን ካልሰማሁ ታውቃለህ። ነቲና አዋራ ራሴን በጣም ኮንትሮል እያደረኩ የተወገዩ እሺ ታፕ እናድርግ ጋይስ። በፍጹም ነው። ወይኔ አስኩዬ ግላፍ ለምን አለቀቅሽም? ጋይስ አንቀጣም ነበረ 3000 ወይኔ አራዩ በቃ የምታዘናብኝ ነገር ሁላችንም ረስተናል። አይሱን እንዴት እንደቋጠርኩ እናቴ አንተ ድምፅና ጥፍት ቋጥራለህ። አፊኒኒ አለች። እሺ ለአራት መጫወት ከፈለጋችሁ እኔ ነኝ እኮ የተጎዳለ። እኔ እኮ ፎር 7 አወርስ ቅጥቅጥ ሳደርግ ነበር። ጌመር የሚባል ሙሉ እያመጣው ታውናው ልያየው ነበረ። ምንም አንድም አላሸነፍክ። ታውሪዝም በረበ 21 ቢን ነበረኝ። ከየት ነው ያመጣው? በ300 ምናምን ሞዳል ልጅ የኔ እናት በማርያም ዳት ሳምሪ የኔ ቆንጆ እንዴት ነሽ? አቤላ እንዴት ናችሁ? ሞዳል ልጅ ብሎ ሳምሪ የኔ ቆንጆ አላ አታወሩ ባይታይ ትላለች። ፌሚኒ የሆነ ሰው ነው ሚውት ለዘላለም ሚውት ተደርጓል። የሆነ ሰው ኔጋ እንዴት ናችሁ? ናውልን እኮ ነው አቤት ታፕ አድርጉ። አቤላ አመሰግናለሁ። ጥርሴ ከሆን በቅርቡ ነው ብሬስ የተነሳለኝ። ቴንክ ዩ ሶ ማች። ህይወት ይቀየራል። የቤቢ ምክር መገብተ በተሰማ ህይወት ነው የሚቀየረው። በቃ ላኩት እስኪ ሳምሪ ጌም ላኩ እያለች ነው ፌቢ። በጣም ወዳት እናቴ የናውል ምንድነው እንደዚህ ያቅለ ፈንዲሻ ነው እንዴ ቁርስ የበላ አቤት ቪዲዮ ኳሊቲ ወይ አሁን አያስተኝ ገብተህ ትመጣለህ ወጣ ብለህ ምን ጉድ ነህ? መግድዬ ታፕ
አራንሽ የቀረበም ነበር ወተገበገ አይመለከትማ አልቻልም ማለት ሰላም ነግዲ አይደለም በማርያም ቆይ በአንድ እንዴት ነው ከናውል ጋር አንገባም ነው ከናውል ጋር አንገባም እናንተ ማትወዱትም እነሱ ማይወዱን ኧረ መድኃኒዓለም በቃ ሳምሪ ውሰጁ እንግዲህ ውሰጁ ሳምሪ ከፊፊ ጋር ይግቡ በቃ እንደዛ አይደል የፈለጋችሁ ይሻለናል ያው ጥገኛ ይሁኑ እኔና ፌቪ እንድንሆን ፈልጌ ነው እኮ ጥሩ ነበር ሴቶች ለወንዶች እንጫወት ሴቶች ለወንዶች ጥሩ ነው ሳምሪ እንዳለ ሄዱና እኔ ጋር ያሉት ጋሽ ደልታ ፓርላችሁ ወይ ወገን ታፕታፕ አቤላ ለመቀጣት ተዘጋጁ እሺ ኤኒዌይ እንዴት ነሽልኝ ደህና ነሽ ምንም አታመጣም በእናትህ ከክ ታፕታፕ እያደረግን መሊካዬ ቴንክ ዩ ሶ ማች ሃው አር ዩ መሊካዬ ጋሽ ታፕታፕ አድርጉላችሁ ታፕታፕ እያደረግን ኮሪቻ ጉዳይ ያ ሀቢቢ ጋሽ ደብል ታፕ ሳህለን ወይኔ ሳሚዬ ደህና ቦሲያንስ ይላል የአራዳ ልጅ የአራዳ አንቺ መልካም ሰው ጋይስ 5 አበባ ውስጥ ነው 5 አበባ እንዲጋሙታችሁ አትጋሙ ወደ ገደለው ቶሎ ግቢ ፓፓ ሶስት አበባ አንድ አበባ ቶሎ ወስን ኃይሌ ቶሎ ወስን ወንድም የእነሱ ናቸው እኮ መተው እራሱ ኧረ ታው ግድ የላችሁም ታው ታፕታፕ አድርጉ እሺ ጋይስ ደብል እኔ ግን ይደብረኛል ከደበረኝ ደግሞ አኮርፋቸዋለሁ ደብለን ይቆረጣል አይደለም እኔ ረጅም ጊዜ እቅድ አልወድም ወንድሜ ረጅም ጊዜ እቅድ አልወድም ላይፍ ኢዝ ሾርት ብራዘር ዩ ዶንት ኖ never know what's going to happen ነገ ከነገ ወዲያ tomorrow yesterday tomorrow the next week exact በል ቶሎ ወስን አይመቸኝም ምን ይመስላል ጋይስ ይቆረጣል የሆነ ቀን አይባል ጋይስ MVP እንዴ የተባለ እድሜያችን ያለቀው አዎ በቃ ወንድሜ እንደዚህ ውሳኔ ሰው ዛሬ መገባኝ ይመቸኝ እንዴት አለ ይመቸኛል ነገ ይቆረጥለት እንደዚህ ነው መወሰን የውሳኔ ሰው ወይ ምን ወቀጪ ልትሽረ ለቅጣት ነው አይ 3000 ከገባ ለተቀጪ ቀንሳችሁም ከሆነ ለማወቅ እኮ ብዬ ነው ለካ አንቺ ብዙ ጌሞች አልፈውሻል ምን አይነት ያሉትን ፋሚሊዎች ለካ አታውቂያቸውም ምን ከድሮዎቹ ሌላ አዲስ ናቸው አይ እንዳለ ሆኖ እኮ ታዲያ ምን ሰላም ታሚል ደህና ነሽ ጋይስ ታፕታፕ አድርጉ አሁንም ቆይ ለምን ውዴ ማስረዳት ከበደኝ ሄዷል እንትን አለ እያልኩኝ ጠቅለል አድርጌ አለሁልሽ ነው ሚቲ አንቺ እንዴት ነሽ ሁሉ ሰላም መንጥቅ እሺ ግላብሽ ግላቡን ማለት አጥልቁትና ሁለታችሁ ተደባደቡበት ጋይስ ታፕታፕ አድርጉ እስኪ ሁላችሁ ሰሙ አቤ ወይዬ ሚውት አይደለሽ ግላቡን አድርጉትና ተደባደቡበት ጋይስ ታፕታፕ አድርጉ እሺ ትችላለች ሳሚ ትችላለች ሌላ ሰው ጋር
ገባ ገና ነገር መፈለግ ደስ ይላል በላይ በጣም ደስተኛ ነኝ። የኔና ኮራ ዘና ያለች ልጅ ብትኖር ፌቢ ናት። ምን አንድ ስሞኪንግ ልጅ ግን ማለት ነው አይኑረኝ ነው። እኔ አልከፋኝ። አንተ ምን አስከፋኝ? ደግሞ ሞቲቬሽን ስፒከር እኔ ማርያምና እኔ አንድ ላደርገው አልቻልኩም። ከዚህ ጋር ጌም መግባት አልፈልግም። አሁን ፋይቭ ታይምስ ነው ገደል ግባ በላይ ገደል ግባ። ፋይቭ ታይምስ ነው ጋይስ። ምን ላድርግሽ? ይመቻ ያረዳል ልጅ እናቴ ነው ማለት እንደዚህ መሸነፍ ጀመርሽ እንዴ ሳምሪ? እኔ ብዙ ነገር አፍጥጦኛል። እውነትም አይ አንዳንዴ ደስ ይበላቸው ያልኩኝ በማል ሞራል እንደሆናቸው እኛ ነን ጌቶቹ። አባይዘው ሳምሪ ብቸኛ ላስት ታይም አይቀጡም። ሰሞኑን ደግሞ ስጮ ሰማኝ በመሆኔ እና ቤላ እቺ ምላስሽን ማለት ቻርጀር ስመጣ በነገራችን ላይ እኛ ነን ጌቶቿ። እኛ ነን አመት በዓል ዶሮ ምናምን ነው ስታሳርድ የነበረው። ጉድ መቻወቁ ገፋ ስላለች ነው እንጂ 17 ሚሊዮን የሰበሰብንባት ፋሚሊ አይደለም ንገረኝ። ፋሚሊ አይደለም። አሁን ትሪፕል ለፈርስ አምሶ ሀፒነት ህይወቴን ቀየርክልኝ ቢኒያም። ህይወቴን የቀየርከው እግዚአብሔር ያክብር። ጌቶቿ እኔ ነኝ አሉ ትሪፕል እና ማን ነው ግሎቭ ያለው? አማን ነው ያለው። ግላብ ለማን ይሰጥ? አማን ነው ግሎቭ ያለው። ፎሎ እያለሽ በላይ ላባለሽ ወይ አንቺ ሆሎዬ እኔ ከተናደርኩ በዋና ስምሽ ነው የምጠራሽ። አፈርጥልሻለሁ እዚህ ማለት ሙንኪ ጋር ነው ያለው። ግላፍ ሙንኪ ጋር ነው ያለው። ግላፍ ሙንኪ ጋር አማን ጋር ማን ነው? ሙንኪ ማን አበራውም ጭራሽ አንዴ ነው ያበራው። እሱም የሆነ ማጂክ ሚስት ነው ምን የሰጠው። እሺ ደብል ጠቀም ጋይስ ከቻለ ደብል ነው ጋይስ። ዘነካ ተጎዳ መግዲ ኧረ እኔ ላውራሽ ነው። ቆይ የታለሻለሽ? ታፕ ማርጉም ለማለት ገደብል ፋይቭ ታይምስ ነው። ደብል ነው ይዘደብል ግላፉን እየተደበት ግላቡን ተጠቀሙ። እቺን ሰዓት እንጠቀማት። ወገንታት እንጠቀሙ። አረ ግላፍ ዳቪ እኔና መቤቴን ወይኔ ያለፈ እንደብሉ ታምሪ መስፍን ሃርድ ላይን አፕ ጋላሪ ብሎ መጣል። አንዱ ጊፍት ጋር ጋላሪያችንን ሞላን። ላብ አረ ላብ እመቤቴን እኔ ግን ጋይስ ይሄን ካሸነፍን ዋን ነው የምንሆነው። ስቷል ዛሬ እንደ ጉድ ስቷል። ስሚ ሳምሪ እኔና ላብዬና እነሱን ወሬ ከሰማን የመጨረሻ የሚያፈዝ ወሬ ላይ ናቸው እነሱ። እንትን ሰማና ግላብ አለህ እንዴ? ነው የሉማ ወጡ። ማይ ፋሚሊ አንድ ሰው የለም። ባይዘው የኔ ቤተሰብ ማርያም ነው። እሺ ታፕታፕ 50 ሺህ ንግባ። 9-10 ግላብ ነበረን እመቤቴ ወጥቷል። ሞንኪ ግላብ አለክ እንዴ? ሞንኪ ግላብ አለክ? አንዴ በጎቤ አንዴ ላት
አስኩ ይጀምራል። ኤክስፓየር ሊያደርግ አንተ አጭሶኝ ነው አስኩ ለቀቅሽ ጋስ ታፕታፕና ሞንኪ ግላፍ አለኝ የለኝም በለኝ እንዴ ግላፍ አለክ የለክም አንዴና ለመጨረሻ ጊዜ ነው የምጠይቀህ ግላፍ አለክ እሺ አስኩ የለውም እንኳ አለኝ የለኝም አላለም የማር ፕሮዳክት ነው ያውም ደግሞ የጠላ አይደለም ማር ፕሮዳክት ዘው አታሽቃብጪ ሁሉዬ ያሉ መንገድ መጣብኝ አረጋይስ ግላፍ ያለው የለም ታይሚንግ የአራዳ ልጆች ምን ይሄ ነው ቡስቲንግ ግላፍ የለንም እኔ አይናገሩም የላቸውም አላቸው አይናገሩም ታይሚንግ እሺ ምንድን ነው ያልተናገርከው እሺ ግላፍ አለ የለም MVP ሞንኪ ስማ ነው ክብሬ ነው ያለ አንቺ ግን ባድ ነው እወራረዳለሁ በ30 ብር የመጥሊ ልብ ነው የኔን የሚያድስ አረ ነው ስስ ግላፍ ሰጥቷል ከመደናቆር እንኳን ለናውለው እያልሰጠ ትለቅልኛለሽ እሺ ግላፉን ኩኩ ነው ስምክ እኛማ ጋይስ MVP ሞንኪዬ ሞንኪ ግን አታወራ ተብለህ ነው እንዴ ሚውት አድርገን 30 ሰከንድ ላይ ዌልካም አታወራ ተብለህ ነው እንዴ አስኩ ታይም ሜካፕ ሰጣት ልብሽን አይቶ ቡስቲንግ ግሎቭ ከለከለሽ አየሻ ጋይስ ታፕ አድርጉ ማውራት ካልፈለገስ እንዴ ምን ቤት ናችሁ ቆይ እናንተ ምን ጉድ ነው ዛሬ ቆይ እንትን ኤክስፓየርድ በቃ ሰብስበው ኤክስፓየርድ ሊያደርግባቸው ሱራ እና ፊናንታ ጠረሽ ጌሙን አታግማሚ ለጥፌ ነው ብዙ ነገር አቤት አንዴ አቋርጡትና እንደ አዲስ ላኩልኝ 4 ማጂክ ሚስ ማለት ሙሉ ጌሙን አታውቁት እንዴት ትቃጠልልሻለች አስኩ ያ ጎበዞች ቶሎ ነው አራቴ ነበር የሚቀረው አስኩ ጀመርክ በአይስክሪም ደግሞ ምን አይነት ደግሞ ጥንቆላ ነው ደግሞ ታፕታፕ እያደረግን ሞንኪ ላባል የለህም ታፕታፕ እያደረግን እንሂድ ጋይስ ነበር የሚቀረው ትጃጃ ይበሳል ጅል ነሽ ታፕታፕ እያደረግን ጋይስ ፈርስት ጊፍት ደብል ፈርስት ጊፍት ደብል ይመች ግን ለአንቺ ምናምን የሚደላሽ ከሆነ አብድዬ ቴንክ ዩ ብሮዬ የአራድነት ጥግ የአራዳ ፕላንት አራድነት ቢለካ የውጭ ሰውዬ መስማት የማን ችግር ነው? አለመስማት የማን ችግር ነው? ይደብራል። ዙራ እኔ ልቀቀውልሃለሁ። አንቺ ብራዘር፣ አንቺ ዋና መስመር ይላል። ቢያንስ እንዴት ነሽ? በእናትሽ አመት በዓል እንዴት ነበር? እንዴት ታለፈ አመት በዓል? ቆራረጥከው አይደል? ይሄንን ስጋ ቆራረጥከው። እንዴት አባቱ ችግር ፈተና አትጃጃል።
እንዴ ፍላወር ለምን ኤቢ ደስ ነው የሚለኝ። አንተ ባይዘ ቱሞር ድጋሚ አስኩዬና ሞንኪዬ ከተናገርሽ ነበር። ፋሚሊ ጋር ተሄደለት፣ ተበላ፣ ተቆረጠ። የታባቱ ሱራ ይህንን ነገር አተውም እዮባ እዚህ ቤት ደግማችሁ ካላያ ሰራለ ባይዘ ሱራ ፈቅራ ተንከባለላለ ቤት ውስጥ። ዮኒ ቴንክ ዩ ሶ ማች ዮኒ በጣም ነው የማመሰግነው። ማርያዬ ጋይስ ደብለን አትጃጃሉ። አስኩ ሁሉዬና ደብለን አትጃጃሉ እንደው በፈጠራችሁ ጋይስ ደብለን። እሺ አሁን እሺ ግላፍ እንጠቀም ነው ምንድነው? አንድ ብቻ ይሄንን ብቻ አንድ እኩል ነን እናት ላብዬ ደብለን በኢየሱስ ልብሽን አትስጪኝ፣ ተይው ይቀመጥ። ዋን ነው አሁን ያሸነፈ። አሁን እኮ ማለት እንኳን አደረሳችሁ ሚል ይዘር እሺ ገባው እኮ ረዱዬ የኔ እናት ምን አለኝ ጠብቀና ኦሊ ታታሪኩን ማማራል አማን ግሎባል ለሃ አማን ግሎባል ለሃ ላንቺ ስለ ራሴን ከፈልኩት ግሎባል ለሃ አለኝ በለኝ እስቲ በእናት አለ እንጂ ሲጀመር የምን አለ ገና ራሴን የከፈልኩት አለ አማን guys everybody tap ይደረግለት አያራዳ ልጆች ሳራ ዌልካም guys everybody ኤቢቻ ነው ታፕ ላይ ጎን ኤቢ መቼ ነው 30 ሰከንድ 30 አወኒ ኬክ እናቴ ጋይስ 5 ታይምስ ነን አማንዬ ወይኔ ጉዴ በስመ አብ በወልድ አልቆጠረልህ። ሱራ ስርዓት ያዝ። ሁለቱ ደግሞ ማታ ሼር ናዳ ልታወርድብኝ ሱራ አልፈልግም መልስልሃለሁ። 30 ሰከንድ ላይ ለቃለሁ ማለት 1 ደቂቃ ከ30 ሼር ናዳ ልታወርድብኝ ነው። ደግሞ እዛ ገስት ጌም ላይ ዋካንዳ አንድ ምንም እያየን አይደለም። ዋካንዳ እንዳደረገኛ 30 ላይ ለቃለሁ ናዴነ ስርዓት ያዝ። ሱራ እዛ እኔ አላውቅም አታውቅም። ሲጀመር እኔ አላውቅም እንዳደገኛ 30 ላይ ለቃለሁ ምናምን ብለህ 1 ደቂቃ ከ30 ላይ ትለቀዋለህ። አንዱ አይታይም። አሁን ልቀቁ ንብሽን አይቶን ሂጅ። አሁን ልቀቁ አማን አለ ሞንኪ አረ ልቀቁ ያላችሁ በእናታችሁ እንደው አረ ልቀቁ። ተው አረ ግሎብ ይሄን ካሸነፉ ይቀጣሉ። ከኋላ ያለው ወይ አማን 90 ሰከንድ ልቀቁ ጋይስ 5 ታይምስ ነው ይሆንልኝና ሳካ ነገሩ ሚስት ልታረገኝ ያጧ ሀገሩ አንተኔ መሰል ነነነነታ አቤት የኔ ደስታ አለም ብሬ ላይ ደግሞ አልቆጠረልንም። ጋይስ ኤምቪፒ አማንዬ፣ ኤምቪፒ ሞንኪዬ፣ ኤምቪፒ አፋይ ወደ ቅጣት ኢዲያ ምንድን ነው ላሳቲ? አይ ቀደም ግን እኛ ጌታዋ ነን። ከእናንተ ጋር በመሆኔ እድለኛ ነኝ። ታውቂዋለሽ ማጌትነታችን ታውቂዋለሽ። አሁን በቃሽ ሳምሪ በቃሽ። ፌሽታውን አሁን በቃሽ። ወደ ቅጣት አንደኛ ቅጣት ናል በእናትሽ አንደኛ ቅጣት ማለት ነው ዝም ይበሉ። ደብል ቅጣት አልቀጣ ነው ላይ ቀጣኝ አንደኛ ቅጣት ማለት ዝም ብለው ፊታቸውን አዙሮ ይቀመጣል። ሁለታችሁ
ሰላም እኮ ናፈቀን ተብሎ የሰላም ሚኒስተር ሁለተኛ ቅጣት ስማ 90 ቁጭ ብድግ ይስሩል። እነዚህ የወንድ አልጫው ነው እኮ እነዚህ። ይሄ በተለይ ሶስተኛ ማለት ነው። ሶስተኛ በአናቂ ገርመን ናውን ስማችን አይደለም የሚጽፉት ግድግዳ ላይ ማለት ነው። እባካችሁ ጆሮአቸውን ይነካከሱ። ኧረ እኔ እቃወማለሁ እንደዚህ አይነት ነገር። እንደዚህ ደግሞ ተጀመረ እቃወማለሁ። ሶስተኛ ቅጣት ግድግዳ ላይ ማለት ነው። እባካችሁ የሚያሳድገን ሰው ፈልገን ነው ብሎ በትልቁ ይጻፍ። የሚያሳድገን ሰው አለ። ምን ያልሽ ሳምሪ? ሚዩት ነበር። ታፕታፕ አድርጉሽ። ምንድን ነው ያለች? እባካችሁ የሚያሳድገን ሰው እንፈልጋለን። ሚዩት ነበር ካንተ። ወይኔ ዛሬ በዚህ ዘፈን ሳንጨፍር ማለት መወለዱንማ ማንም ይወለዳል። ተወልዶ መጣል ግን በእኔ ተጀምሯል። ራሱ ላይ ያ ተነሱት። በቃ ሙሉ ጌም ከዚህ በኋላ እንዳትዞሩ፣ ስፒድ እንዳትሉ፣ ምን እንዳትሉ። ዙር ዳጊ አንድ ሰው እንዳይዞር። አንተ አቤት ማትቀጥቆን ፌቪናን ማን ይንከሳል? ጎዳና ላይ መውጣት የታባታቸው ሰላም። ከዚህ በላይ ሰላም አለ? ምንም እኮ የለም እኮ እንደው በስመ አይቻልም። አቤል ዝም በል፣ አትጩብን፣ አትበል። ሁለት አትዙሩ። እንግዲህ እንደ ሕፃን ልጅ እንደዚህ 10 ጊዜ አትዙሩ ምናምን አንልም። ዞረ እንዴ እጁ ምን ሆነ? ወይኔ መድኃኒዓለም እጁ ምን ሆነ? እነዚህ እኮ ማለት ነው እንደው እንዲህ 40 መግረፍ እንደዚህ ዝም በል ደስ አይላቸው። እንደዛ አሁን እዛ ጋር እንደዚህ ተዘርረው ተረፍርፈው ደስ አይሉ እና ውስጥ ምን እየተሰማ ነው? እኔ በቃ ይሁን እኔ ባይዘው ስሚኝ፣ የአንቺ አይ ቲንክ ሞደርን አይደለም ማለት ምን ሆነ ያስኩ ሞደርን አይደለም ማለት ሞደርን ነገር አይደለም። አማን ቴንክ ዩ ሶ ማች ናት ጋይስ። ኤምቪፒ አማን በል። ያው አይ ነይ አንቺ እኔ ሳምሪ ሙሉ ጌም እንከታ ሳምሪ ያልቅ መተሽ ነው እንደምዞር እኮ ደቂቃ ያዥልኝ ማስቀጣይ። እሺ ዞር ችግር የለውም። አንድ ደቂቃ ተኩል እንትን በይ። ስማኝ፣ ስለ ህይወት አስብ አቤል። አንተ ሳምሪ እንደዚህ ምናምን መዝናናታችን ማለት አሁን ያንቺ መቀመጫ ዲፍሌክስ ያደርጋል። ይደረዛ ያ ይሄዳል እኮ ይሰበራል። ወይ ታይማክሽ እኔ እኮ ማለት ነው ከፈለኩኝ አት ዘ ሴም ታይም እዚህ ጋር ዘሌግ እንትን አለ ሎክ በቃ እዛው ላይ ተኛ። በእናታቸው ጅቀን እዛው ላይ የተኛ ተነስ። እኔም እኮ አለው ነው አለው። አንቺ ደግሞ ዙሪ ነው አለው ነው የኔ ላሳይክ። አረ እንዳትገለበጪ በፈጠረሽ አምላክ እንዳትገለበጪ። አቤላ እስቲ አስኳት ባለ። አረ የፌቪና የወሬ ጥማት። አረ ዙሪ ፌቪ። አረ እዚህ ጋር የፋሚሊ ወሬ ነው የተያዙ ነው። እከቁ ሲያስጠሉ አቢልና ያው ምንድነው ድምፁ? ምናምን የሚለው ምንድነው? ወይ ከፈለክ ወደዛ የስንት ዓመተ ምህረት ፕሮዳክት ነው? ባይ ዘ ዌይ የስንት ዓመት? አይ ቲንክ 1922 መሰለኝ 1982። እሺ ባይ ምንም እኮ እንትን አይልም። ሳምሪ በቃ የለውም፣ ፍሌክስ አፕ አይደረግበትም። እግዚአብሔርን የቢሮ ሰራተኛ ነው የምትመስሉ። ሲጀመር ቢሮ ላይ ያለ ነው። አንተ እያየው እኮ ስላልሆነ ነው። ጋይስ 5 ታይምስ ነው ጋይስ 5። ኧረ አቤል በእናትህ ሰለቸከኝ። እንደዛው ዙራችሁ በቀራችሁ እንደው ሁለታችሁ ዩዝ ተግላፍ ያይ ዌልካም ሃው አር ዩ። እቺ ደግሞ ስትዞር ከነሱ በፊት ሰርፕራይዝ ወይ ዱቴ ዙሩ እግዚአብሔር እናቴን እዚህ ሁለት ጦጣዎች ሌላ ወንበር ምናምን አምጥቼ እኮ ነው። በስመ አብ እንዴ! አንድ ቤት ውስጥ ሁለት ወንበር ነው ያለሽ?
ትንሽዬ ጥንጥዬ ወንበር አንቺማ የሆነ ነገር ትጠቀማላችሁ። ሳምሪ የፌቪን ድፍረት ይልኝ ከነሱ እኩል ስትዞር እኔ እኮ ከሳምሪ መቅጣት የአንተ ማሽቃበጥ ወይ አልቀጣህ በዜሮ ለራስህ ሞቲቬሽናል ስፒከር ነው። ወደኋላ ጨርስ ንገሩኝ። እሺ ሳምሪ ስንዞር ጨነቀ አይደል? ሳምሪ ምንም ህይወት ብትዞርብህ ነገር ግን ግድግዳውን እያየ ብትጽናናም ነገሮች ቢዞሩብህ አንተ ግን ወደፊት ጉዞውን ቀጥል። ግድግዳውን አንቺ ትዙሪ በስራ ተቀጭፊ ለምን የሚጠራኝ እንዴ? ስሙ አቤይ እናንተ እንደዚህ ማለት ትችላላችሁ? ወይ የእነ አቤል እኮ እንትን ነው እኮ የኛ ወደድ ሶፋ አላየሁትም እንዴ? እና አቤል ሶፋ ላይ እኮ የሚቀመጠው እኮ እግዚአብሔር ሶፋ ላይ ነው፣ ወንበር አይሆንም። እናስገጥማቸዋለን እናስገጥማቸዋለን። ስማኝ አቤላ፣ እቺን ነገር ስፖንሰር አደርጋቸዋለሁ። ዳጊ እናንተ ቪዲዮ ትሰራላችሁ። ዛሬ ወድቀሽ እግዚአብሔር ስፖንሰር አደርጋቸዋለሁ። አይ እኛ እኮ ሁለት ወንበር አሁን ብናረግ አይመቸንም። ገብቷል? መች ይገባል? ይጋጫጫሉ እርስ በርስ እንዲህ እያሉ ገጭ። አቤላ እስቲ ግጠሙ። እዚህ የሆነ ሰው ግጥም ፈልጎ ነው ግጠሙለት። ኧረ እኔ ልሳኔ ተዘግቷል። ሁለት መኒገር ይገባላቸዋል። ግጠሙለት። ያለ ኮሚሽን አትሰሩ። እንደው ችግር ነው እናንተም ስሩ። ግጠሙለት። አልጨረስኩም እንዴ ሳምሪ? አንቺ አልጨረስኩም። ምንድን ነው የምትጨርሺው? እኛን የምናውቀው አንቺ ለፈችው የማንም መካት ይፈነጭ አንድ ልብ ቅርጽሽ ምን ያደርግልኛል? ልብን ምን እዚህ ጋር የትኛው ነበር እሱ? አንድ ሰው ሳምሪ እንትን ቻሌንጅ እየሰራች አትመስልም? የሄር ቻሌንጅ ሰሞኑን እንዲህ ሳድ ሲሆኑ ቤቢ ማለት ከረንትሊ ቅጣት በቃ ኢን ዘ ታውን ከረንትሊ ያለ ታውን አስቀየምናችሁ። እኛ እኮ ማስቀየም ፈልገን አልነበረም። ወጣት ጉብል ወጣት ሴቶች ባለ ሀብቶች መሀል የምትመደብ ልጅ ናት። በንብረትነቱ መሀል ቦሌ ላይ ባለ ዛሬ አማን እንዳለ የፍቅር አሜን ሃሌሉያ ለመደበሪያ ሃሌሉያ እንዳለ የፍቅር ጊፍቶቹን አማን ዛሬ ምንድን ነው አውል እንደዚህ የምትበጣጠሰው? ናውል ምን ላድርግሽ? ሞቲቬሽናል ስፒከር ሆኜ ቢዝነስ እንዳልቀር ወይ ቢዝነስ ወተት ሰፍተን የጠጣን ልጆች ነን። እናቴንም ማለት ነው። አቤልን አንዴ ዝም ካስባላችሁት በቃ ሞራሉ ሞት። ታፕታፕ አልኩ። አቤል ግጠሙለት። አንተ አይደለም እኮ ዝም ካስባለ ለአማን ግጠሙለት። እኔ ሳምሪ እኔ ልቤ የተጎዳ ሰው ነኝ። እመቤቴ እሱ ጉዳያችን አይደለም የኛ እና እኔ ምን አገባኝ ታዲያ? ስለእናንተስ ጉዳይ ልጅነቴ ወዜን ከመጠጠች በኋላ ጣለች። ማናት ወጣች አይደል? እቺ አሁን ለግብዣ ታወራ ነው የምትወጣው። ወጣትነቴ ወዝ እኮ ድሮም የለህም ወዝ ድሮም የለህም ነበረ፣ ግን ያለችንም ከመጠጠች መግዲ እውነት ነው ነው የሳቅሽ ለዛ ነው። በጣም ቶክሲክ የሆነ ሪሌሽንሺፕ ያላቸው አቤላ እና መቅዲ ቶክሲክ የሆነ ቢቢ ኮይን ጻፍሽልኝ እንዴ? በእናትሽ ነገር ሰውም ያመል እኔ እኮ ማለት ትዳር ነኝ ንገሪኝ። በእናንተ ማለት ግን ሰው ግን ማስገባት የለብሽ። ይስጥ ምን አገባው ግን እንዳይገባ ማድረግ ያለባችሁ እና በቃ እንዴ አስገባች አይደል? እንዴ ባደባ እሱ አይደለም እና ቤት አንዴ
ሀይ መቅድዬ እንትን ነው ትዳር አማካሪ ስለሆንኩኝ ልታማክረኝ መታ ነው። አቤልም ታዩ መቅድዬ ምንም አይጠቅምሽ። አማካሪ አያት አማካሪ ታይ እኔ ስለ አቤል መሰክራለሁ። የእውነት አቤል እንደ ከሴት ጋር እንኳን እንደዚህ ሊቀመጥ አይደለም ከሁለት ሴቶች ጋር ካልሆነ እንኳን መሀላቸው ካልገባ ደስ የማይሉ አንድ ሴት እንኳን የሚበቃው ልጅ እውነት በጣም ምስኪን ልጅ ምስኪን። አንደኛ ቅጣት ማለት ፌቢ ወይ ቁጭ ብድግ ስል ተነሽ። ሁለተኛ ቅጣት ነው። ሶስተኛ ቤቢ ቁጭ ብድግ ስትሰሪ ማለት ነው ለጤናሽ ነው። እሺ ለራስሽ ማስተዳደር ነው። ቅጣት ማለት ሶስተኛ ቅጣት መቅዲና ቤላን የበለጠ አጣያቸው በመሀል ገብሽ። ምን ያላቅማ ስለነሱ ምን ላጣላቸው? አረ ዝም ብለሽ አውሪ። አሁን ለምሳሌ እውነት አይመጣልኝም። እሺ በሞቲቬሽን አላጣይ ምንም ጊዜ ከታሽ አንተ እኔ መዝሙሮቼ ባለቤት የዜማዬ ቅኔ ፊቢ ስሚ፣ እንደዚህ አለ። የምሬን ነው። ዝም ብለሽ መቅዲና አቤልን ፊቢ እኮ የሚወድላት እንደ አህያ መረገጥ ነው። በቃ ርገጫት ቅጣቱ አልችልም ነው። እኔ እኮ ከቻልኩ እኮ በቃ 90 ቁጭ ብድግ። ሁለተኛ ቅጣት ኮልጌት እዚህ ጋር እና እዚህ ጋር ታደርጊያለሽ። ኮልጌት አደርጋለሁ። አንተ ክብር አይወድላትም። አቤል ነው እኮ ሳምሪ፣ ክብር መውደድ ያለ መውደድ የለም። አንደኛ ቅጣት አቤል ግጥም ትገጥምልናለህ። ቆንጆ ግጥም እዚህ ላሉት ሰዎች ለሶስት ሰዎች ነው ለመቅዲ ግነብላት። እንደው ምን አገባን ለመቅዲ ምን አገባን? ራሱ እዛው ይገጣጠሙኛ ምን አገባን? ሁለተኛ ቅጣት በኮድ ማውራት አልጀመረም። ሁለተኛ እኮ ለአማን እኔ ለምነግርህ ሰዎች ትገጥማለህ። ሁለተኛ ቅጣት አንተም ኮልጌቱን አድርጋኝና እነዚህ እሱ ነው የሚወድላችሁ፣ ክብር አይወድላችሁ። ሶስተኛ ቅጣት ማለት ግድግዳ ላይ የሚስት ያለ መቅዲን አልፈልግም ምለጻፍ ሳምሪ እናቴን የምር ነው እየተናደደ ያለው ልጁ። ማን አባክ ያድንሃል ከነዚህ ቅጣቶች? ወይኔ በእናትህ አሰማኝ። ሲግማ አቤላ ሲግማ ቦይ እናቴ ነው የመጨረሻ ሲግማ እኮ እንዳንቺ እኮ ከወጣ ነው። ዝም ብዬ ለመቀጣቱ ልቀበላችሁ እንጂ ወጣ ተቀጪ። ፌቪ ደግሞ ወጣለሁ ትላለች። 9 ሰዓት ላይ ታገኛታለች። ላይቭ ላይ ከላይ አይደለም ወጣ ነው። አውዳን ከዚህ ጌም ነው የምወጣው ናኦልና ፌቪ ራሱ የሆነ ቶክሲክ ነገር ይታየኛል በመሀል። ኧረ በእናትሽ አይደለም። እኔ አይስቲላተር እኔ ፌቪ ኢዝ ማይ ፌቨራይት። አይ ላቭ ፌቪ ጋይስ። ትሪፕል እንደዚህ ልቀማ ሳምሪ ወደዚህ እንደዚህ ተቀብተና ትሪፕል ለንሽ። አራተኛ ቅጣት ፌቪ ለናኦል ፕሮፖዝ ታደርጊለታለሽ። ያው አረ እየተቀባች ነው እኮ ወይ ተቀባች ነው። ትሪፕል ነው ትሪፕል ፌቪ ወይ እናት ወይ አቤል ልሙት እንዳላልሽ አቤል ልብም ተሰብሮ ሞራልህ ተሰብሮ ሁሉ ነገር ዛሬ ተሰባብሯል። የሚጠግንልህ ሰው ልላክልህ? አቤላ አንፈልግም። አቤላ አፈልግም። ስማ በጋራ ነው እንደ ልባችሁ የሚሰበረው። አንፈልግም ማለት ነው። በጋራ ነው ያፈቀራችኋት? በጋራ ነው እንደ ፍቅር የያዛችሁ? አቤል ትፈልጋለህ? እዚህ እናቴ አንቺ ጋር እኮ ምቃልደው ቀሌት ማልቃልድ አንቺ ማለት ደስታዬ እዛው ተቃለደ ሄደህ ምናገድልና እናቴ ደስታዬን እንደዚህ ይደብረኛል። በቃ እንዴ ይሄ ብዬ እንደዚህ አይደለም ደግሞ ቡቡ ብዬ ስንቴ እናገር እንዴ ፌቪ ጥሩ ልጅ ነበረች እኮ ላይ ተረገሳ አይደለም። በቃ
ከናኦል ውጭ ወደ ውጭ የምትል ዳጊን ተው ጋይስ ደብለን ናኦል ወይ ስሟን በኋላ ባልሽ በሚጠራሽ ደግሞ ቡቡዬ እኔ ደግሞ በምጠራሽ ደግሞ አማን ቸሪያ ፌቪ ጌሙን ጀምሪልና ምንድን ነው እንዴ? ታፕታፕ አድርጉ ጋይስ። ታፕ ስክሪን ጋይስ ሌላ ቀን አቤል ኮልጌት የሚያቃጥለው ልጅ ያው ሲግማው ነው። ያው አይኑ ፍጥጥ ብለናል። ያራዳ ልጅ እናቴ አቤላ እንዳትጨነቂ በእናትሽ ያራዳ ልጅ ሆነ። አቤላ ስማ ልባቸው ሲሰበር ቢሄድ ይመጣል ወዳጄ ወዳጅማ ቢሄድ ይመጣል ወዳጄ ደብል ታፕ አቤል ስማ አቤላ ፊልም ላይ ምናምን አይተሃል? ልባቸው ሲሰበር ሻወር እየወሰዱ ወደ መሬት የተንበረከኩ የሚያለቅሱት እንደሱ እንዴ የምብርክክ እሱን ቅጣት ነው የምፈልገው። እንቅጣክ? አዎ እሺ ጋይስ እንደምንም ብለን አጥንቆም ይሰራል። ውሃው ጠርቶበት ተቀጣለን። በቃ ለፍቅር በ3000 ተቀጣለን። አልከሰከስም። አረ ፌቪ እንዴት ነው የምታምሪው? እንደዚህ ተቀብተሽ ራሱ ኮልጌት ውይ የኔ እናት ልትበቀልሽ ነው ልትበቀልሽ። ዝም በያት መክድዬ አንቺ በዚህ ነገር ምንድነው ዳጊ እንትን ነው ሽምግልና ነህ? ስማ ሆኖ እየመጣችሁ ባቢላ ነው አይደለም ሽማግሌ ነኝ። ሽምግልና ነው እየቆመ ነው ዳጊ። ዝም በይው ይሄ ነገር አዋጣም። አንቺንም ቢሆን እሱም ቢሆን መሀል መንገድ ይዛችኋል። የኔ እናት እማ በቃ ሸኘው እሺ አንቺን በሰው ሰው ፍቅር ባይደው ለቤት ግን እንደማፈልገው ሸኘው እሺ አንቺ ስንት ዋጨሽ ለሌላ ፍቅር ገፍተሽ የኔን ገላ ስትጠላሁሽ ስትለምጂ ከሌላ ማዘን መጨነቁ ከሰው ተላምልኩኝ አንቺን ረስቼ እንዴ ባክታረቁ እናት በቅጣት ይጣላሉ። ችግር የለውም በቅጣት ይጣላሉ። አረ ሚስተር ኤክስ አያታ ፊኒኒ ልታጣ አንቺ ዝም በያ ፊኒኒ ሰው ለየውበት ሰው ለየው ግሎቭ የለንም እንዴ? ግሎቭ የለንም እናንተ ግሎቭ የለንም እንዴ? ዩ ጋይስ አረ ግሎቭ የለንም አፊኒ 5 ታይምስ ነን ጋይስ 3000 ነው ለፍቅራችን የከፈልኩለት መስዋዕትነት እንደዚህ ነው። ሌትስ ጎ መስዋዕትነት ወይኔ በቃ ሸኘ ሳምሪ ይሄን ተቀጥቼ ልውጣ። ቤስት ወስድ አልጠብቅም። ይሄን ተቀጥቼ ልውጣ። ለምን ነው የምትወጪው? ፌቢ ትሄጂበታለህ? ሌላ ሰው አለ? አይ መጥቶት አልፈለኩም። መውጣት ፈልጌ ንገሪኝ። አንተ እኮ ካትቺ ልጅ እውነት ኧረ ከናኦል ጋር የሚገናኝ ነገር አይደለም። ንገሪኝ። 3 ቅጣትና ልውጣ ነው ከናቤላ ነው ላይክ ይመስለኛል። አይደለም ሳምሪ ልቀጣልሽ። አይ ለምን ከኛ ጋር ምንም ያገናኝ ልቀጣልሽና ልውጣ። ከሳምሪ ጋር ሁኚ ፌቢ ከሳምሪ ጋር ሁኚ። ንገሪኝ 3 ቅጣት ከሳምሪ ጋር ከኔ ጋር ቲም አይደለም። እኔ ልቀጣልሽና ልውጣ። ሳምሪ ንገሪኝ ቶሎ በይ። ሰዎችን ታመጋለው ልቀጣና አይ ችግር የለውም። አንቺ ሁሉም እኮ ግን ምንድነው ያስደበረሽ እኮ ነው። ምንም አልደበረኝም ሳምሪ ማርያም ምን ንገሪኝ። ተጋጅ አለብሽ እዚህ ተጣላው። ሳምሪ ማርያም አታዝጊ። ንገሪኝ ቶሎ በይ። ቁርጣን የተነሳ ቁርጣ ንገሪኝ ልቀጣልሽና ልውጣ። እሺ ፌቪ እውነት በቃ ቅጣት እኔ መጨከን አልፈልግም፣ ግን እና ቤላን ተናናችሁ በቃ እናንተ ቅድም ከእናንተ ጋር ገብቼ ነው ይሄ ሁሉ የሆንኩት ምናምን ብለሻቸው ውጭ በይ። ሁለተኛ በይ ፌቪ እሺ ከእናንተ ጋር ገብቼ ነው እንደዚህ የሆንኩት። አቤላዎች እካኮች ምናምን ችግር በቃ ስደቢና እካኮች እንደዚህ አይነት ስድብ ካልሆነ በርበሬ ከንፈርሽና ጥርስሽን ልልሽ ነው። አይ አይሆንም አለ። እነሱን ለመቅጣት ቢያንስ ቤስት ኦፍ 3 መቅጣት አለብሽ። ተጫውቻ ቅድም ራሱ ነግሬሽ እኔ ለእናንተ ላንቺ ብዬ ነው የቀጠልኩት እኮ እና ቤላን እኮ ነገርኳቸው። በእናንተ ምክንያት ነው ገብቼ ነው እንደዚህ የተቀጠቀጥኩት። እናንተ ፋሚሊ አልቦች ናችሁ። ፋሚሊ ሲኖራችሁ ጥሩ። ወይኔ እግዚአብሔር እንደሽ ቤቢ ማለት ነው። ውጭ ችግር የለም። ቤቢ እንበቀላለን
እንትን በቀላለን ጋይስ ኤምቪፒ አማን እውነት በጣም አሁን ሶሎ ነው የምንጫወተው። ሶሎ ግን ምን ተባብለናል? የቀድሞዋ በቃ የቀድሞ የቀድሞ አይደለም። ይኸውልህ ምንም ስማ እንደ በፊት ደስ አይልም። 1000 ስጥስ እሺ አቤልዬ እሺ እኔ ጌታሽ አቤል አሁን ነው ወይ እሱ እኮ ያኛው እኮ ዱባ ስማ በትሪፕል የምትሳመውን ይሰጥሃል። በቃ ቁጭ ልትል በትሪፕል የምትሳመውን ይሰጣል። በቃ እንዲህ ላትቀጣ መቼ ነው እኮ በቃ የሚሳመውንም አንድ ነገር ነው። ሰው ከሳመኝም አንድ ነገር ነው። ችጋራም ናችሁ ግን የሚሰማኝ አጥቼ ነበር ነው እኔ የሌለ እየደከመኝ ነው እኮ ሀፍ ስኮር እናድርገው። እኔም እኮ ላሸንፍ እችላለሁ። ባይዘው ሀፍ ስኮር ይሁን ሁለተኛ። እሺ ምንም 3000 ለሆነ ሰው እኮ 1500 ነው አለቀ። ኧረ ተይ ማለት ለአንቺ ቀላል ሊሆን ይችላል። እሱማ ታፕታፕ ብቻ ታወቀ ነገር ተታርቋል። ጠላሁሽ አንቺ በሰው ሰላሁሽ ኧረ በቃ ሸኘውሽ ነው የሚለው ማክኔ እሱን አይደለም መስራት ሲሰማ ሀገሩ እንሂድበት። ታፕታፕ እያደረግን አለም ብሬ ነኝ ታፕታፕ እያደረግን ጋይስ እንሂድበት። ታርጌት እሺ አሁን ታርጌት እሺ 32 ሰዎች ታፕታፕ እያደረግን አለም ብሬ እያሉ ይግረም ጋይስ ሁለት ዶናት አይደለም ሁለት ሽቶ ጋይስ ሁለት ዶናት ጋይስ ሁለት ዶናት ጋይስ ሁለት ዶናት ኧረ ሽቶ ያለ ሁለት ሽቶ ጋይስ ሁለት ሽቶ ኧረ ሁለት ሽቶ ኧረ ተው የዘንድሮ ግን ኮልጌት እንዴት ነው ማለት ምንድን ነጭ ሆነ እንጂ ምን እንደሚመስል ታውቂያለሽ? ምን አይመስልም። በቀዩ ሳይው ያሁኑ ነሽ ማን ይሰጥሽ? ታፕታፕ እያደረግን ጋይስ እንሂድበት። ታፕታፑን እንሂድበት። ሶሎ ነው ጋይስ ኤምቪፒ አንድ ሺህ ካልገባን ሁለታችንም አበኗ ወንድም ጥሌ አንቺን እንኳን እድሜ ለአቤላ በዓል በጣም አለፈ እንደገና ከመቶም አለፈ። አሁን ሁለተኛውን እኮ 400 ነው አይደለም? እግዚአብሔርን አሁን ሁለተኛው ስንት ነው? አብን ሁለተኛው ሶልዬ ስክሪንሾት አንሳ። አንተ ትሮል አብን አንድ ሺህ ነው። ክራውኑ ስጡኝ ጋይስ። ክራውኑ ግን እሱ በአጠቃላይ ክራውኑ ስጡኝ ጋይስ። ክራውኑ ስጡኝ። አቤል 500 ነው የተበላው። የዛኛው በደርሶ መልስ 500 ግን በአሁኑ ግን 300 አላሳዘ ከአብን ጋር በ100 ነው ያሳዘ። የእናት ምርቃት ይደርሳል። አብን ለማዘር ነው ቀጥታ ያስገባል።
አፊኒኒ ግሎብ ልቀቂ። ግላብ አፊኒኒ 30 መግባት አለብን። ሁለታችንን ማቀጣል። አፊኒኒ 1000 እንግባ። አፊኒኒ እንጃ እንደምትሄድ እኮ እንጃ እኮ አፊኒኒ አንጎቨሩ ነዋ። አንዴ ረስቻት ነው። እንደገና አንዴ የመጨረሻ እንደገና አፊኒኒ አንድ ሺህ እንግባ ጋይስ 1000 አውቀው እኮ ነው ባይዘው። ለምን አውቀው እንዳልኩ ታውቃላችሁ? ስልክ ተደውሎባቸው በቃ ጠፋ አጠፉት አለበት። አንዴ እግዚአብሔር በምን ምክንያት ነው? ሰሙ አንዴ ሁለታችሁን አገኘው እንደተመኘው ደግሞ በጣም የምፈልገው ምንድን ታውቃላችሁ? ሁለታችሁ ሮስት ትደራረጋላችሁ። ጽድት ያለ ሮስት። ናኦል እንደሆነ የሮስት ጌታ ነው። እናንተ ከስር ያላችሁት ሮስት። እስቲ ያሳየኝ። ስክሪንሾት አንስተሃል እንደ ሚስተር ኤክስ። ከዛ ስክሪንሾት እንዳላነሳ አረካ ሞንኪ ሁለተኛ ቅጣት ደግሞ ማለት በጣም እርስ በርስ እንትን ስማ፣ ናኦል ስለነ አቤል ጥሩነት በጣም ታወራለህ። አቤል ደግሞ ስለ ናኦል ጥሩነት በጣም ታወራላችሁ። አንድ አይነት ሆነ። አክቲንግ ሁለተኛ ቅጣት አክቲንግ። ሶስተኛ ቅጣት ናኦል ከመቅዲ ጋር አቤልን ታጣላለህ። አቤል ጥግ ላይ ቁጭ ብለህ ታለቅሳለህ። አይቻልም። አትምረጡታ። አለመምረጥ ትችላለህ። በቃ እሸኛው። እሺ አንቺን በሶስት ሴት እንዴ ለምንድን ነው መቅድዬ እዚህ ውስጥ የምትገባብኝ? ለምን ትገባለች? ወንድሞቼ ወደ ቅጣት ሂዱ። በእናታችሁ አታስጠዱ። ያድኗችሁ። 1500 አስገብቶ ያድኗችሁና ስሙ፣ አትጣሉ። የሚያድኗችሁ እስቲ 18 ላይ ተቀምጣችሁ የቅጣት የመምረጥ መብቱ ላይ የላችሁ። አቤል በእናትህ እንደዚህ አይሰማ። በእናትህ አቤል አይ ኖርማል እኮ ሶስተኛ ቅጣት ቅጭን። ከዚህ በኋላ ከ100 በታች ከሆናችሁ እንትን ነው የማደርገው። ቅጣቱን ለ3 አላስመርጥም። አንዳንድ ነው የምቀጣው። ሳምራዊት እንትን ነው በህይወቷ የሆነ ብድግ ብላ እየተደሰተች ነው። የሆነ ኢንቨንሽን ላይ ናት። የሆነ የጌምን ዓለም ኢንዱስትሪ የሚቀይር አሳብ። እሺ ናኦል ምን ወሰንክ? አማን እኮ እግዚአብሔር ምን ወሰንክ? ምን አደርጋለሁ? እንግዲህ እና አቤል ማለት በራሱ አይላፍ ይላል። ናቸው።